ሳንታ እንኳን አደረሰ ሜሪ ክሪስማስ። የኢትዮጵያውያን ኩራት የአፍሪካ የመግቢያ በር ዘ ጌትዌይ ኦፍ አፍሪካ ተብሎ የሚጠራው የኢትዮጵያ አየር መንገድ በአፍሪካ የያዘውን ቀዳሚነት በማስጠበቅ ወደ ዓለም አቀፍ የአቪዬሽን ፉክክሩ ለመግባት ግዙፍ የአየር ማረፊያ በቢሾፍቱ አቅራቢያ ለመገንባት ጅማሬ ላይ ይገኛል። ይህ የአየር ማረፊያ ሙሉ ለሙሉ ሲጠናቀቅ በዓለማችን እረፍት አልባ አገልግሎት በመስጠት በዓመት ከ100 ሚሊዮን ሕዝብ በላይ በማስተናገድ ቀዳሚ የሆነውን የአትላንታ ጆርጂያውን ሃርትስፊልድ ኤርፖርት እና የተባበሩት ኤሚሬትሱን ዱባይ ኢንተርናሽናል ኤርፖርት በመቀደም የአንደኝነት ደረጃ ይይዛል ብሎ ዘ ኢኮኖሚስት ጋዜጣ ዘግቧል። የኤርፖርቱ ግንባታን ለማከናወን ለምን ቢሾፍቱ አካባቢ የምትገኘው አቡሴራ ቀበሌ ተመረጠች? የኤርፖርቱ አጠቃላይ ሁኔታና ፋይዳስ ምንድነው የሚለውን ይዘን መተናል። ተከታተሉ። በዓለማችን ግዙፉ ኤርፖርት የሚባለው ሳውዲ አረቢያ ውስጥ ያለው ኪንግ ፋሃድ ኢንተርናሽናል ኤርፖርት ነው። ስፋቱ ደግሞ 780 ኪሎ ሜትር ስኩዌር ሲሆን ይህም በዓለማችን ካሉ ሲንጋፖርን፣ ሲሸልስንና ባህሬንን ጨምሮ በአጠቃላይ 23 የዓለማችን ሀገራትን በስፋት እንደሚበልጥ ልብ ይሏል። ይህ ኤርፖርት እጅግ በጣም ግዙፍ ቢሆንም ዓመታዊ ደንበኞችን የማስተናገድ አቅሙ ግን በዓለማችን ውስጥ ካሉ 5 ቢዚየስት ኤርፖርት ተብለው ከሚጠሩ ውስጥ ስሙ የለበትም። በዓለማችን ብዙ ደንበኛ በማስተናገድ ቀዳሚ የሆነው የአትላንታ ጆርጂያው ሃርትስፊልድ ኤርፖርት ሲሆን በዓመት እስከ 108 ሚሊዮን ሕዝብ ያስተናግዳል። ኤርፖርቱ ያለበት ቦታ ስትራቴጂክ ከመሆኑ የተነሳ ምንም እንኳን እዛው አሜሪካ ውስጥ በግዝፈት የሚበልጡ ኤርፖርቶች ቢኖሩም ከአትላንታ ኤርፖርት 80 በመቶ የሚሆነውን የአሜሪካ ግዛት በ2 ሰዓት በረራ መድረስ ስለሚቻል ተመራጭ አድርጎታል። ከዚህ ውጪ በዓመት 92 ሚሊዮን ሕዝብ በማስተናገድ የተባበሩት አረብ ኤሚሬትሱ ዱባይ ኢንተርናሽናል ኤርፖርት ሁለተኛ፣ የዳላሱ ፎርት ወርዝ በ88 ሚሊዮን ሕዝብ፣ የቶኪዮ ሃኔዳ ኤርፖርት በ86 ሚሊዮን፣ የለንደኑ ሄትሮ 84 ሚሊዮን ሕዝብ በዓመት በማስተናገድ ከ1 እስከ 5 ያለውን ደረጃ ይዛሉ። በአፍሪካ ደግሞ ወደ 29 ሚሊዮን ሕዝብ በዓመት በማስተናገድ ቀዳሚ የሆነው የካይሮ ኢንተርናሽናል ኤርፖርት ሲሆን የደቡብ አፍሪካው ኦአር ታምቦ ኢንተርናሽናል ኤርፖርት ከ20 እስከ 25 ሚሊዮን ሕዝብ በማስተናገድ ሁለተኛ፣ የሀገራችን ቦሌ ኢንተርናሽናል ኤርፖርት ደግሞ 11 ሚሊዮን ሕዝብ በማስተናገድ በሶስተኛነት ተቀምጧል። ቦሌ ታዲያ አሁን በቢሾፍቱ አካባቢ የሚገነባው ኤርፖርት በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ በዓመት 60 ሚሊዮን ሕዝብ በማስተናገድ ከአፍሪካ ቀዳሚ ያደርገዋል። ሁለተኛ ዙሩ ተሰርቶ ሙሉ ለሙሉ ሲጠናቀቅ ደግሞ በዓመት እስከ 110 ሚሊዮን ሕዝብ በማጓጓዝ ከአትላንታው ጆርጂያው ሃርትስፊልድ ኤርፖርት በመብለጥ ቀዳሚ ያደርገዋል ተብሎ ይታሰባል። ይህን ኤርፖርት በቢሾፍቱ አካባቢ አቡሴራ ቀበሌ ለመስራት ብዙ ምክንያቶች ያሉ ሲሆን የቦታው ከአዲስ አበባ ቅርብ ርቀት ላይ መገኘትና ከከተማ ብዙ ሳይርቅ ነገር ግን በአልቲቲዩድ ደግሞ ዝቅተኛ መሆኑ ለኤርፖርት ግንባታ በጣም ምቹ ያደርገዋል። እዚህ ላይ የኤርፖርት ግንባታ ላይ ከሚታዩት ዋና ዋና መስፈርቶች አንዱ ስለሆነው ኤርፖርቱ የሚሰራበት ቦታ አልቲቲዩድ ወይም ከባህር ጠለል በላይ ስላለው ከፍታ ጥቂት እንበል። ኤርፖርቶች ሲገነቡ በተቻለ መጠን ዝቅተኛ ከፍታ ወይም አልቲቲዩድ ያለው ቦታ መመረጡ አንዱ ምክንያት የአየር ዴንሲቲ ከፍተኛ እንዲሆን ስለሚያደርገው አውሮፕላኖች ለመነሳት በሚያደርጉት መንደርደር ይህ ከፍተኛ የአየር ዴንሲቲ ከፍተኛ ትረስት ወይም ግፊት በመፍጠር በቀላሉ አውሮፕላኑ እንዲነሳ ያግዘዋል። በዚህም መሰረት አውሮፕላኑ ብዙ ሳይንደረደር በቀላሉ ለመነሳት ስለሚችል የአየር መንገዱ ራንዌይ ወይም መንደርደሪያ አጭር እንዲሆን ያደርገዋል። ከዚህ በተጨማሪ አውሮፕላኑ
ብዙ ነዳጅ ሳያባክን መነሳቱ ደግሞ ሌላ ጥቅም ሆኖ እናገኘዋለን። ሁለተኛ፣ ዝቅተኛ አልቲቲዩድ ያላቸው ቦታዎች በአብዛኛው ሜዳማ ስለሚሆኑና ብዙም ተራራዎችና ጉብታዎች ባለመኖራቸው ለኤርፖርት ግንባታዎች ምቹ ናቸው። ሶስተኛው ደግሞ የዝቅተኛ አልቲቲዩድ ያላቸው ቦታዎች ከከፍተኛ አልቲቲዩድ ቦታዎች አንጻር ሲነጻጸር ሞቃትና ደረቅ የአየር ንብረት ስላለው በረራዎች በጉምና በጭጋግ የመስተጓጎል እድላቸው አነስተኛ ነው። ታዲያ የአቡሴራ ለኤርፖርት ግንባታ መመረጥ ዋነኛ መስፈርት ከአዲስ አበባ ጋር ሲነጻጸር ዝቅተኛ አልቲቲዩድ ላይ መቀመጧ ዋነኛ ሆኖ እናገኘዋለን። የአዲስ አበባ ቦሌ ኢንተርናሽናል ኤርፖርት በዓለም ላይ ካሉ ኤርፖርቶች በከፍታው 25ኛ ደረጃ ላይ የሚገኝ መሆኑን ስናይ ከላይ የተዘረዘሩትን ጥቅሞች ለማግኘት አቡሴራ መመረጡ ልክ ሆኖ እናገኘዋለን። ከዚህ ውጪ አቡሴራ ከአዲስ አበባ ከተማ 50 ኪሎ ሜትሮች ርቀት መገኘቱ ተጓዦችን ወደ መሃል ከተማ መንገዶች በደንብ ከተዘረጉ በቀላሉ ማጓጓዝ ይቻላል። ስለ ኤርፖርቱ ግንባታ ሳይት ይህን ያህል ካልን ግንባታው በምን ደረጃ ላይ ይገኛል ለሚለው በግንባታ ሳይቱ ላይ የነበሩ አርሶ አደሮች ቤት ተሰርቶላቸው ወደ አዲሱ ቤታቸው ማስገባቱ እየተገባደደ ነው። የግንባታውን ዲዛይን ስራ ዳር አላንድ ሐሳ ኮንሰልቲንግ ከዓመታት በፊት በሞት ካጣናት ታዋቂዋ አርክቴክት ዛሃ ሐዲድ አርክቴክትስ ካምፓኒ ጋር በመተባበር እየተሰራ ነው። ዛሃ ሐዲድ አርክቴክትስ በዓለማችን ግዙፍ ተርሚናል የሆነውን የቤጂንግ ኤርፖርት ተርሚናልን ዲዛይንን የሰራ ታዋቂ ካምፓኒ መሆኑን ልብ ይሏል። የቢሾፍቱ አየር ማረፊያ ሲጠናቀቅ ዝም ብሎ አየር ማረፊያ ብቻ ሳይሆን ራሱን የቻለ ኤርፖርት ሲቲ እንደሚሆን ይጠበቃል። ግንባታው ከ8 እስከ 10 ቢሊዮን ዶላር ወጪ የሚጠይቅ ሲሆን ከዚህ ውስጥ የአፍሪካ ልማት ባንክ 1/4ኛውን ለመሸፈን ተስማምቷል። ውድ የቻናላችን ተከታታዮች በቪዲዮ ላይ ያላችሁን አስተያየት አስቀምጡልን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እያስታወስኩኝ ተሰናበቱ።